አይሆንም ኬሮድ፣ ይሄን ማድረግ አልችልም። ታዲያ ምንድነው ምጪ? ላንቺ ብዬ ጊዜ ማባከኔ በጣም ይቆጭኛል። ጥፊ ከዚህ ፊትሽን ማየት አልፈልግም። ሂጂ ከዚህ። ምን ሆነሻል? ምን አድርጋት ነው? ንገረኝ እንጂ ብቸኛ ጓደኛዬ እኮ ናት። ጓደኛሽ ልክ እንዳንቺ ፋራና ፈዛዛ ናት። በጣም ቆሻሻ የሆንኩ ሰው ነው። እሺ ተይ እንጂ እህቴ፣ ደግሞ ለጓደኛሽ ንገሪያት። ይዘገያል እንጂ አያም የጅብ ናት። ምን ልታዘዝ? አባዬ ሼባው፣ እስቲ የሚጠጣው አምጣልን። እሺ። እንደዚህ አይነት ሽማግሌዎች በጣም ነው የሚያስጠሉ። እንዴ ለምን? በወጣትነታቸው ሲንዘላዘሉ ብሎ በስተርጅና ስራ መስራት ያምራቸዋል። ወይ ለራሳቸው ነው ወይ ለቤተሰቦቻቸው አሉ። እንዳሳለፉ ሳታውቅ መፍረድ አይከብድም? አይከብድም። ሼባው አፍጥ ነው እንጂ ምንድነው የሚያንቀራፍፍህ? አተ ምን አይነት ሰርቪስ ነው ደግሞ? ሰዓት አታከብርም አንተ? ያማል እንደ አይናየም። ይሄ ልብስ ስንት እንደሚገዛ ታውቃለህ? ያንተ የአንድ አመት ደሞዝ ራሱ አይገዛው። ይቅርታ የኔ ልጅ ይቅርታ። ያንተ ይቅርታ ምንድነው? አንቺ ልቀቂኝ። በቃ ኪራውን መስመር አትለፍ። ካሁን በኋላ አባቴን እንድታንቋሽሸው ሆነ እንድትሰድበው ለአንድም ሰከንድ አልፈቅድልህም። አባቴ ነው ያልሽው? ለካስ የደሃ ልጅ ነሽ። አዎ የዚህ ጠንካራና ታማኝ ሰው ልጅ ነኝ። እሱ በላቡና በክብሩ እኔን ለማሳደግ እዚህ ጎንበስ ብሏል። አንተ ግን በሰው ብር ተንጠራርተህ ሰውን ታንቋሽሻለህ። ትልቅነት በኪስ ነው። እኔ በገንዘቤ አባትሽን ከስራ ላባረረው ይችላል። ትርፎሪ አታወሪ የደሃ ልጅ። አንተ ኪስ እንጂ ጭንቅላት ባዶ ነው። ድሃ ማለት ብር የሌለው ሰው አይደለም። እንዳንተ ክብርና ስነ ስርዓት የሌለው ሰው ነው። ዛሬ በመካከላችን ያለው ነገር አቁ። ቀረውብሽ እንጂ አልቀረሽብኝ። ይቅርታ አባዬ፣ አዋረድኩ አይደል? ችግር የለውም የኔ ልጅ፣ ይሄም ያልፋል። አንተ ይቅርታ ምንድነው? አንቺ ልቀቂኝ። ሂድ ከዚህ። የለም ተባልካ እንዴ? እሺ እንዴ ለማኝ በዚህ እድሜ ትለምናለህ ወይ? ለራስ አለሁ ወይ ለቤተሰብ አለሁ። ይገባኛል ማይ፣ ድሮ የሰራሁት ግፍ ነው እዚህ ላይ ጣለ። እባክሽ አታዋርጂኝ፣ ያለኝ ውርደት ይበቃኛል። ይሄ ልብስ ስንት ያወጣል? የአንድ አምስት ደሞዝ አይገዛውም ልትለኝ ነው? ሀብት እኮ በኪስ ነው ኪራውድ። የት ሄደ በሰው ገንዘብ የተንጠራራው ልብ? አየህ አይደል? እኔና አባቴ ዛሬ ከዚህ መንገድ እናባረን እንችላለን። ይቅር ይበሉኝ አባቴ፣ ብዙ በድዬዎታለሁ። ተነሳ የኔ ልጅ፣ መሬት ላይ አትውደቅ። መሬት ላይ መውደቅ የሚገባው ክፉ ሐሳብ እንጂ የሰው ልጅ አይደለም። አባቴ እኔ እኮ ሰድቤታለሁ፣ አዋርጆታለሁ። ያ ድሮ አልፏል። ያኔ እኔም ቢሆን አልተቀየምኩም። ገንዘብ የሰው ልጅ መፈተኛ እንጂ የትልቅነት መለኪያ አይደለም። ትልቅነት ለሰው ማዘን፣ በልብ መኖርና ሰውን ማክበር ነው። አንተ ግን የዛን ጊዜ አልገባህም ነበር። ዛሬ ግን ህይወት አስተምርሃለች። ኪራውድ፣ መጀመሪያ አንተ ድሮ የተናገርካቸውን ነገሮች ላስታውስ ብዬ ነው እንጂ አንተ እንደዚህ መሆን እኔን አያስደስተኝ። እባክሽን ይቅር በይ። ይቅር ብያለሁ ኪራውድ። ካለፈው ስህተት ከተማርክ ዛሬ አዲስ ህይወት መጀመር ትችላለህ። ይሄን ያዚድና ልብስህን ቀይር፣ የሚበላም ብላ። ከዛ በኋላ ወደኛና ስራ እንሰጥሃለን። መውደቅ ስህተት ሊሆን ይችላል። ተነስታ ለመቆም ግን ጥፋት ነው። ካለፈው ተምረህ ጠንካራ ሰው። እሺ አባቴ፣ የእውነት እግዚአብሔር ያክብርልኝ። እርሶ በጣም ትልቅ ሰው ነው። ማይ በጣም አመሰግናለሁ። እሺ ሁልጊዜም ትልቅ ነው አባዬ። የኔ አንቺም የኔ ኩራት ነሽ የኔ ልጅ። ህይወት እንደዚህ ተራ በተራ ታስተምረናለች። ጌታ አንቺን አድሎኛል።